ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ የዕለቱን ዜና ላሰማችሁ። የትግራይ ክልል ቀውስ ከፕሪቶሪያ ወዲህ ምን ተከሰተ? በቤኒሻንጉል ጉሙዝ ክልል የሕገ መንግሥት ትርጉም ጥያቄ ያነሱበት የምክር ቤት አባላት ያለመከሰስ መብት ተነስቷል። እነኚህ ጉዳዮችን ሌሎችም አሉ። አብራችሁን ቆዩ። ሰብስክራይብ እና ላይክ እንድታደርጉ በአክብሮት እየገለጽ ወደ ዜና አምራችኋለሁ። አብራችሁን ቆዩ። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም እንደገና ዳግም ወደ ቀውስ ለመግባት ጫፍ ላይ ተዳርሷል። በትግራይ ጦርነት ውስጥ በአንድ ጎራ ሆነው የፌዴራል መንግስትን ሲዋጉ የነበሩት የህወሓት አመራሮች አሁንም በሁለት ጎራ ተከፋፍለው ተፋጠዋል። በፓርቲ ሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፈው ጥቂት ቀናት በክልል የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን መቆጣጠሩን ጀምረዋል። የህወሓት ሌላኛ ክንፍ አባልና በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አባረዋል። ሁለቱም ቡድኖች እርስ በርሳቸው የፕሪቶሪያ የሰላም ስምምነት አደጋ ላይ በመጣል እየተካሰሱ ይገኛሉ። ለሁለት ዓመታት የቆየ ደም አፋሳሽ የትግራይ ጦርነት ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ከ2 ዓመት ከ5 ወር በፊት ጥቅምት 23 2015 ዓ.ም ነበረ። የፌዴራል መንግስትና የህወሓት ስምምነት ከመድረሳቸው በፊት ለ10 ቀናት ድርድር ላይ ነበሩ። በድርድር ማብቂያ በተፈራረሙት ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቷ መኖር ያለበት የጦር ኃይል አንድ መሆኑ የህወሓት ኃይሎች ትጥቃቸውን እንዲፈቱ ተስማምቷል። የአቶ ጌታቸው ረዳ ባላንጣ የሆነው ቡድን የወረዳ የቀበሌ የከንቲቦችን ማተብ እየቀማ መሆኑን ገልጸዋል። አክሎ የወረዳ ማተብና የቀበሌ ማተብ አሁን የከተሞችን ከንቲቦችን ማተብ እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሊደራደር እንደሚመጣ ገልጸዋል። አቶ ጌታቸው ረዳ በበኩላቸው እየተካሄደ ያለው ቀውስ መፈንቅለ መንግስት ነው ሲሉ ጠርተዋል። የደብረጽዮን ገብረ ሚካኤል በበኩሉ በዚህ ሳምንት አጋማሽ ባወጣው መግለጫ ትግራይ ውስጥ የተጀመረው ህግና ስርዓት የማስከበር ስራ የተጀመረው ሰላምና ስምምነት ትግበራ ይበልጥ የሚያጠነክር መሆኑን ገልጸዋል። በትግራይ ክልል ያለው ሁኔታ አንጻራዊ ሰላም እንዴት ወደዚህ ቀውስ ውስጥ ተሻገረ? ከፕሪቶሪያ የሰላም ስምምነት ወዲህ የነበረው ቁልፍ ክስተቶች ምንድናቸው? ተብለው ለደብረጽዮን ጥያቄ ቀርቦላቸዋል። ከዚህ በተጨማሪ በትግራይ ክልል ምርጫ እስከሚካሄድ ድረስ ሁሉንም አካታች ጊዜያዊ አስተዳደር እንዲቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችን የመብት ጥሰቶች ዳግም ማሻሻጊያ ፍትህ እንደሚታይ ስምምነት ተጠቅሷል። ከፕሪቶሪያ ስምምነት መፈራረም ከ10 ቀናት በኋላ ህዳር 3 2015 ዓ.ም የመንግስትና የህወሓት ወታደር አዛዦች በደቡብ አፍሪካ ላይ የተፈራረሙት ግጭት የማስቆም ስምምነት ዝርዝር ጉዳዮች ላይ ተስማምተዋል። ከስምምነቱ በፊት ወታደራዊ አዛዦች በናይሮቢ ለ5 ቀናት ንግግር ያደረጉ ሲሆን ይህ የፕሪቶሪያ ስምምነት የተፈራረሙት አጠቃላይ ስምምነት ተግባራዊ የሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበረ ተብሏል። የሕገ መንግሥት ትርጉም ጥያቄ ያነሱት የቤኒሻንጉል ጉሙዝ ክልል ምክር ቤት አባላት ያለመከሰስ መብታቸው ቅዳሜ መጋቢት 6 2017 ዓ.ም ማንሳቱን ገልጸዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ግጭት የሚቀሰቅሱን የክልል ምክር ቤትን ክብር የሚነካ መረጃዎችን በማህበራዊ ሚዲያ በማሰራጨታቸው ያለመከሰስ መብታቸውን ማንሳቱን ገልጸዋል። የቤኒሻንጉል ጉሙዝ ክልል በዛሬ ዕለት ባካሄደው አስቸኳይ ስብሰባ አቶ ዮሐንስ ህዝብን ከህዝብ ጋር የሚያነሳሳ ሐሰተኛ መረጃዎችን በማሰራጨት መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት እንዳላቸው አመልካች መረጃዎችን መኖራቸውን ገልጸዋል። የምክር ቤቱ አባል በተጠራጠሩበት ጉዳይ በህግ ተጠያቂ እንደሆኑ የቀረበው ማብራሪያ ተከትሎ የአቶ ዮሐንስ ተሰማ ያለመከሰስ መብታቸው እንዲነሳ የምክር ቤት አባላት በሙሉ ድምጻቸው ማጽደቃቸውን ገልጸዋል። አቶ ዮሐንስ ተሰማ የተቋሙ የቦሮ ዴሞክራሲ ፓርቲ አባል ሲሆን በቁጥጥር ስር የዋሉት እሁድ የካቲት 30 2017 ዓ.ም ነበረ። የቀድሞ ዋና ዳይሬክተርና የምክር ቤት አባል የሆኑት አቶ ዮሐንስ እስካሁን ድረስ ፍርድ ቤት ለአለመቅረባቸው ተገልጸዋል። አቶ ዮሐንስ ወደ ፍርድ ቤት ያልቀረቡበት የምክር ቤት አባል በመሆናቸው ያገኙት ያለመከሰስ መብታቸው ሳይነሳ መያዛቸው በመጥቀስ ለምርመራ ለፖሊሶች ቃል ለመስጠት ፈቃደኛ ካለመሆናቸው የተነሳ ነው ተብሏል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር እንዲደረስ የታቀደው የተኩስ አቁም ሀሳብ እንደሚስማሙበት ቢገልጽም በርካታ ጥያቄዎችን የጫሩ ከባድ ቅድመ ሁኔታዎችን አስቀመጡ። የሩሲያ ፕሬዝዳንት በጉዳይ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካን ጋር ባደረገችው ውይይት የቀረበው የ30 ቀን የተኩስ አቁም እቅድ መቀበሏን ተከትሎ ነው ተብለዋል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለፍ ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ጠይቀዋል። ይህ በእንዲህ እንዳለ አሜሪካን በሩሲያ ነዳጆች ላይ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች።
ፑቲን ሐሙስ ዕለት በሞስኮ በተካሄደው ጋዜጣዊ መግለጫ ላይ የተኩስ አቁም ሐሳቡ ትክክለኛ ሲሆን እኛም እንደግፋለን፣ ነገር ግን ልንወያይበት የሚገባ ጥያቄዎች አሉ ብለዋል። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የነዚህ ቀውስ መንስኤ ማስወገድ ሊኖርበት ይገባል ብለውም ተናግረዋል። ከአሜሪካን አጋሮች ጋር መደራደር አለብኝ፣ ምናልባት ስልክ መደወልም አለብኝ ሲሉ አክለዋል። ሩሲያ ኩርስክን ሙሉ በሙሉ ተቆጣጠራለች ከማለት ባለፈ በስፍራ ላይ ያሉ የዩክሬን ወታደሮች ተቆጣጥረዋል ብለዋል። ለማውጣት እየመከሩ ቢሆንም እኛ ግን ተቆጣጠረን፣ መሳሪያዎቻቸውን በየቦታ ጥለዋል ሲሉ አክለዋል። ኩርስክ ውስጥ ለዩክሬን ሁለት አማራጭ ብቻ አለ፣ እጅ መስጠት ወይም መሞት ነው ብለዋል ፑቲን የተኩስ አቁሙ እንዴት እንደሚሰራ የቀረበው አንዳንድ ጥያቄዎች ሲገልጹ እነዚህ የ30 ቀናት እንዴት ጥቅም ላይ ይውላል? ዩክሬን እንድትደራጅ ነው ወይስ እንድትታጠቅ ነው? ሰዎችን ለማሰልጠን ነው ወይስ እነዚህ ነገሮች አይሆኑም? እንዴትስ ቁጥጥር ይደረግበታል ሲሉም ጠይቀዋል። የሩሲያ መሪ ብዙም ምንም የማይሰራ በርካታ ቅድመ ሁኔታዎችን አስቀምጧል ሲሉ ዜሌንስኪ ተናገሩ። ከፑቲን አስተያየት ጋርና ከዜሌንስኪ ምላሽ በኋላ በሁለቱ ወገኖች አቋም መካከል ግልጽ የሆነ መለያየት መኖሩ ታይቷል። ዩክሬን ባለ ሁለት ሂደት እንዲኖር ትፈልጋለች። አስቸኳይ የተኩስ አቁሙ በረጅም ጊዜ እልባት እንዲኖር ትፈልጋለች ተብሏል። ሩሲያ በበኩሏ ሁለቱም ሂደቶች መለያየት እንደማትችል ከመግለጽ ባለፈ ሁሉም ጉዳዮች በአንድ ስምምነት ውስጥ መወሰን አለበት የሚል አቋም አላት። ሁለቱም ወገኖች አቋማቸውን ለማንጸባረቅ እየቆረጡ ይመስላል። ሩሲያ ለሰላም ጥሪ እምቢተኛ እንደሆነች አድርጋ በመቅረብ ዩክሬን በሩሲያ ላይ ጫና እንደምትፈጥር ታምናለች።